በሀገራችን በተለያዩ አካባቢዎች ህዝብ ከመንግስት ጎን በመሆን ዘርፈ ብዙ መሰረተ ልማቶችን አጠናክሮ እየሰራ ይገኛል። በአሁኑ ወቅት በህብረተሰብ ተሳትፎ የሚሰሩ መሰረተ ልማቶች የሀገሪቷን እድገት በማፋጠን ረገድ ያለው ፋይዳ የጎላ መሆኑ ይታወቃል። የሚሰሩ መሰረተ ልማቶች ከትንሽ ጀምሮ መስራት፣ ልማትን ማስተሳሰር፣ ዘላቂ የልማት ግቦችን በማሳካት ለትውልድ ሀብት ማውረስ ይጠበቅበታል። ሰላም ጤና ይስጥልን የተከበራችሁ የሀዲያ ቴሌቪዥን ተከታታዮች፣ በዛሬው ፕሮግራማችን በማዕከላዊ ኢትዮጵያ ክልል በማረቆ ልዩ ወረዳ በህብረተሰብ ተሳትፎ የሚገነባ የገራድ ቢመዱ አጠቃላይ ሆስፒታል ግንባታ ማስጀመሪያ መርሃ ግብር ላይ ያሰናዳነውን ፕሮግራም ልናስቃኛችሁ ወደናል። አብራችሁን ሁኑ። የገራድ ቢመዱ አጠቃላይ ሆስፒታል በህዝብ ተሳትፎ የሚሰራና ይህም ከዚህ በፊት በአካባቢው ማህበረሰብ ላይ ሲደርስ የነበረውን የጤና ችግር የሚፈታ እንደሆነ የማረቆ ልዩ ወረዳ ዋና አስተዳዳሪ አቶ ጀማል አማሩ ገልጸዋል። ታሪካዊ በሆነ መንገድ በመላው ህዝባችንና በልማት አጋር መላው የክልላችን ህዝቦችን በማስተባበርና በማሳተፍ በልዩ ወረዳችን የገራድ ቢመዶ አጠቃላይ ሆስፒታል ግንባታ ማስጀመሪያ መርሃ ግብር ላይ ለመታደም ወደ ልዩ ወረዳችን እንኳን በደህና መጣችሁ ሀባይ ጡመን ዋተኮ። ከዚህ በፊት እንደሚታወቀው በልዩ ወረዳችን የጤና በተለይም የሆስፒታል ግንባታ ባለመኖሩ የተነሳ በተለያየ አግባብ ይሄን ግንባታ ባለመገንባታችን የነበሩ ችግሮችን በመቅረፍ አሁን ባለንበት ምዕራፍ ሆስፒታሉ ለዚህ ህዝብና አጎራባች ላሉት መላው ህዝቦች ለሰው ልጆች በጣም አስፈላጊ በመሆኑ የልዩ ወረዳችን አጠቃላይ አመራር መላው ህዝብን በማሳተፍ ይሄን ፕሮጀክት ማስገንባት መቻል አለብን ብለን ከጀመርን በባለፉት በብልጽግና ትሩፋት ከሆነው የልዩ ወረዳ ምስረታ ዕለት እንደሆነ ይታወቃል። በመሆኑም በክልላችን በተለይም በቀጠናችን የነበሩ የሰላም እጦት ምክንያት ይሄን ግንባታ እውን ማድረግ ሳንችል ቆይተናል። ነገር ግን በክልሉ ፊት ለፊት ቆራጥ አመራር ተነሳሽነት በቀጠናችን የነበሩ ችግሮችን ይሄ አካባቢ በፍጹም ሰላማዊ መሆን እንዳለበት የክልሉ አስተባባሪ ኮሚቴ በአግባቡ ቁጭ ብሎ በመወሰን መላው ህዝባችን መላው የምስራቅ ጉራጌ ዞን በተለይም ኢንሴኖ ከተማና የምስራቅ መስቃን ህዝቦችንና አመራሮችን በማወያት ቀጠናውን ከጸጥታ መዋቅር ጋር በመሆን ሰላም መፍጠር መቻል አለብን ብለን የጀመርነው ስራ ዛሬ ለጀመርነው ወደ ልማት ላሰብነው ነገር መነሻ ስለሆነ የክልሉን ፕሬዝዳንትና በሳቸው የሚመራውን አጠቃላይ መዋቅሩን አንዴ ብታመሰግኑ ደስ ይለኛል። ከዚህ በፊት ሲደርስ የነበረውን የጤና ችግር ለመፍታት ታቅዶ የተጀመረውን ግንባታ ከግብ ለማድረስ ሁሉም የበኩሉን ድርሻ እንዲወጣም ጥሪ አስተላልፈዋል። በልዩ ወረዳችን አጠቃላይ ህዝቡ ሲጠይቃቸው ከነበረው ትልቅ ሜጋ ፕሮጀክት ውስጥ አንዱ የሆነው የዚህ ሆስፒታል ማስጀመር ነውና እኛም ይህን ስራ እየሰራን ጎን ለጎን የልማት ስራ መስራት አለብን ብለን መላውን ህዝብ በማስተባበር አጠቃላይ በልዩ ወረዳችን ውስጥ ያለው የመንግስት ሰራተኛ በማወያየት የአንድ ወር ደሞዝ በመስጠት ከተጀመረ በኋላ መላው አርሶ አደራችን የከተማ ነዋሪን ነጋዴውን መላውን ህዝብ በማስተባበር በተወሰነ ደረጃ ሀብት ካሰባሰብን በኋላ ቀጣይ ሀብት የማሰባሰቡን ነገር አጠናክሮ ለመቀጠልና መላው ህዝቡም እኛን የሚደግፉ ኃይሎችም እንዲደግፉን ባሰባሰብነው ሀብት ግንባታውን ማስጀመር ያስፈልጋል የሚል ውሳኔ በመወሰን ለዚህ ግንባታ የመጀመሪያው ጉዳይ የሚሆነው አጠቃላይ ሆስፒታሉ ምን አይነት ሆስፒታል መሆን መቻል አለበት ከሆስፒታሉ ስያሜ ጀምሮ ውይይት በማድረግ ለዚህ ሆስፒታል የምንሰበስበው ሀብት ጭምር የሚናስተዳድርበትን መንገድ በደንብ በመሰለ ሁኔታ በመወያየት ፕሮጀክት ጽፈት ቤት በማቋቋም ራሱን የቻለ ፕሮጀክት ጽፈት ቤት ሀብቱን የሚያስተዳድርበትና የምንመራበት መንገድ በመቅረጽ ነውና የጀመርነው። ዛሬ ለጀመርንበትም በመሰለ ሁኔታ በውይይትና በሰፊ ህዝብን በማሳተፍ በመሆኑ ዛሬ እነሆ ለምናስጀምርበት ወይንም ብስራቱን የምናይበት ቀን ደርሰናል። አጠቃላይ በዚህ ቀጠና ያለው ህዝብ ይሄን የገራድ ቢመዶ አጠቃላይ ሆስፒታልን ለማስገንባት ሁሉም ህዝብ እንዲረባረብ ዛሬ የምንጀምርበትና ቀጥሎ ከነገ በኋላ ባሉ ቀናቶች ውስጥ ሰፊ ርብርብ የምናደርግ እንደሆነ
ለመግለጽ ነው። በወረዳው የተጀመሩ መሰረተ ልማቶችን አጠናክሮ በማስቀጠል ለሌሎች አካባቢዎች ተምሳሌት መሆን እንዳለበት በእለቱ የተገኙት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው አስገንዝበዋል። በዚህ አካባቢ 3-4 ጊዜ ተመላልሼ መጥቻለሁ። በየጊዜው እድገት እያሳየ የህብረተሰቡ ድጋፍ ከጊዜ ወደ ጊዜ እየሞቀ የመለወጥ የመስራት አቅሙን እያጠናከረ ችግሮች ለመፍታት ያለው ፍላጎት ከጊዜ ወደ ጊዜ በጣም እየጠነከረ በመምጣቱ በዚህ አካባቢ ያለኝ ደስተኝነትን እጅግ በጣም ልገልጽላችሁ ፈልጋለሁ። ደስ ነው የሚለኝ የማረቆ ህዝብ፣ የማረቆ ወጣት፣ የማረቆ ሽማግሌ በመጣውበት ጊዜ ሁላ ለሚያደርግልኝ ክብር ባለፈው ወደ ኔጋ መጥቶ ነጋራድ ጣሚሶ እና የሳቸው ቡድኖች ሽማግሌዎች ኔጋ መጥተው ረጅም ሰዓት ተወያይተን የአካባቢው ችግር መፈታት አለበት ብዬ ተነጋግረን ተመልሰው እዚህ አካባቢ የሰሩት ስራ ዛሬ ለምናየው እንደዚህ ሰፊ ህዝብ ወጥቶ ለመገናኘት አብቅቶናልና ለሀገር ሽማግሌዎችም በዚሁ አጋጣሚ ምስጋና እንድታቀርቡልኝ እፈልጋለሁ። ክልሉ መንግስት በማህበረሰብ ተሳትፎ ለተጀመረው ሆስፒታል ግንባታ ስኬታማነት የበኩሉን ድጋፍ እንደሚያበረክትም ተናግረዋል። እዚህ አካባቢ የጀመርነው የልማት ስራ ተጠናክሮ ይቀጥላል። በደንብ ነው የምናግዛችሁ። ተጠናክሮ ይቀጥላል። ዛሬ የምንጀምረው ሆስፒታል ምንም እንኳን በልዩ ወረዳው አቅም የሚሰራ ቢሆንም ሁላችንም የየራሳችን አስተዋጽኦ እናደርጋለን። የምስራቅ ጉራጌ ዞን አስተዳዳሪ እዚህ ያሉ ይሄ ሆስፒታል ተሰርቶ እስከሚያልቅ ድረስ ከነ አቶ ጀማል ጋር ሆነው ሆስፒታሉ የጋራቸው ነውና በገንዘብም በእውቀትም አስፈላጊውን እርዳታ ያደርጋሉ። የማዕከላዊ ኢትዮጵያ መንግስትም ሁኔታዎች በፈቀዱት መጠን ይሄ ሆስፒታል ተጀምሮ እስከሚያልቅ ድረስ ከመንግስት በጀትም ይሁን ሌሎች ልዩ በጀቶች በማፈላለግ ሆስፒታሉ በአጭር ጊዜ ተሰርቶ አገልግሎት እንዲሰጥና ለህዝቡ ተጠቃሚነት እንዲውል የበኩላችንን አስተዋጽኦ እናደርጋለን። በእናንተ በኩል የምፈልገው በአካባቢው የተጀመረው ሰላም ተጠናክሮ እንዲቀጥል ነው። በአካባቢው የተጀመረው ልማት ተጠናክሮ እንዲቀጥል ነው። ይሄ አካባቢ ከዚህ በፊትም ነግሬያቸዋለሁ፣ የልማት ኮሪደር እንዲሆን እንፈልጋለን። ብዙ ፋብሪካዎች ወደዚህ እንዲመጡ እንፈልጋለን። ብዙ ሆቴሎች ወደዚህ እንዲመጡ እንፈልጋለን። በቅርብ ርቀት የሚገኝ ቦታ ስለሆነ ምርቶች ከተመረቱ በኋላ ትንሽ ፕሮሰስ ተደርገው ወደ አዲስ አበባ ጠዋት ተመርቶ ከሰዓት መርካቶ የሚሆኑበት ቦታ ስለሆነ ጠንክራችሁ እንድትሰሩ አሳስባለሁ። ከወንድሞቻችሁ ጋር ያላችሁ ግንኙነት በቅርብ ጊዜ በተሟላ ሁኔታ ተፈቶ ጉራጌ ማረቆ የሚባል ነገር ቀርቶ ሁለታችሁም በጋራ የምትሰሩበትና ሁለታችሁም በጋራ እዚህ ቆሼ ላይ የምታዝናኑበት፣ ሁለታችሁም በጋራ እንሴኖ ላይ የምታዝናኑበት፣ ሁለታችሁም በጋራ ቡታጀራ የምታዝናኑበት ጊዜ ሩቅ አይሆንም። ይሄ ነገር እንዲመጣ በጋራ መስራት፣ በጋራ መጠንከር መቻል አለባችሁ። የአካባቢው ነዋሪዎችንም የገራድ ቢመዶ አጠቃላይ ሆስፒታል ግንባታ በመጀመሩ የተሰማቸውን ደስታ ገልጸዋል። ደስታችን አልቻልነው እውነት ሁላ አይመስለኝም። እኔ በበኩሌ ስንት አደጋ ደርሶብናል። ለኛ ቢያልፈን ለልጆቻችን እንዳያልፍና ይሄንን ከጨለማ ወደ ብርሃን ያመጣልን እግዚአብሔር አመሰግናለሁ። ሁላችሁንም እግዚአብሔር ወደ ብርሃን እያመጣን እየመሰለኝ ነው። ደስታዬንም አልችለውም። ስንት እናቶች ሞተዋል፣ ስንት ልጆች ሞተዋል፣ ስንት በቃ ያለ እንትን ብቻ የሞቱት ስንት ናቸው ብትል አሁን ወደ ብርሃን የተጓዝነ ይመስለኛል። ሆስፒታል እንዲሰራ ውይይት ከተጀመረ ቀን ጀምሮ የነበረንን ደስታ ይሄ ነው ብለን መግለጽ በማንችል ያህል ነው ያለነው። ዛሬ ደግሞ ማብሰሪያ ቀን ሆኖ አዲስ የሆነ ነገር በቃ ለማረቆ ህዝብ ለሌላውም ህዝብ እዚህ ጋር የተጀመረው ነገር አዲስ ተወለድን ምንለው ያህል ነው ያስደሰተን። እንግዲህ መርሃ ግብሩ በጣም ባማረና በደመቀ ሁኔታ ነው ሰው በጣም በነቂስ ወጥቶ ደስታውን እየገለጸ ነው ያለው። ይሄ ለማረቆ ህዝብ ደግሞ ይሄ ትልቅ የብርሃን ጮራ ያየንበት ቀን ነው። ዛሬ ዳግም ማረቆ የተወለደበት ቀን ነው ብዬ ነው ማስበው። እንደኔ
ማህበረሰቡ በጣም በብዙ እንግልት ባቶ ሆስፒታል፣ ጦራ ሆስፒታል፣ ወራቤ ሆስፒታል በመሄድ እናቶችና ህጻናት በመንገድ ላይ ጭምር እየሞቱ ያሉበት ለዘመናት ህዝቡ ሲቸገር የነበረበት ሁኔታዎች ናቸው ያሉት። ስለዚህ ይሄንን የብርሃን ጮራ በነቂስ በማህበረሰቡ በህብረተሰቡ አጠቃላይ ለመስራት ህዝቡ በነቂስ ወጥቶ ደስታውንም በገንዘብም በጉልበትም ለመደገፍ በጣም ድጋፉን እየሰጠ ነበረ። እኔም አንዱ የዛ ተሳታፊ ነኝ። እዚህ አካባቢ ዛሬ ሆስፒታል መጀመሩ ለህብረተሰቡ በጣም ትልቅ የምስራች ነው። ምክንያቱም ሌላው ቢቀር ይህ አካባቢ ከሆስፒታሎች ያለውን ርቀት እንኳን ብንመለከት በአቅራቢያ ያለ ምንም ሆስፒታል የለም። የጤና ጣቢያዎች ናቸው ያሉት። ወላድ እናቶች የሚወልዱበትን ቦታ የመቸገር እንትን አለ። አንዳንድ ህክምናዎች ሲፈለጉ በተለይ ሐኪሞች የሚፈለጉበት የሆስፒታል አገልግሎት የሚፈለጉባቸው ቦታዎች እንትን ህክምናዎች ሲፈለጉ ለተለያዩ የትራንስፖርቴሽን ችግር ለተለያዩ እንትኖች የመጋለጥ ችግሮች አሉ። ከዚህ አንጻር የዚህ ሆስፒታል መጀመር ለማህበረሰቡ ትልቅ የምስራች ትልቅ ድል ነው ብዬ ነው እኔ ማስበው። መግለጽ የማልችለው ደስታ ተሰምቶኛል። ማለትም ቀደም ብሎ ያለው ነገር በጣም የሚያሳዝን ብዙ ፈተናዎችን አልፈናል። አልፎ ተርፎ ይሄ ሰላም ተፈጥሮ ወደዚህ ወደ ሆስፒታል እናቶች መንገድ ላይ ሲወልዱ እየሞተባቸው ብዙ ነገር እየገጠመን የነበረው ነገር ተቀርፎ በጣም አሁን ሰላሙን የነበረን ጊዜን ስናስበው አሁን ወደ ሰላም ገብተን ወደ ልማት መግባታችን በጣም ነው የሚያስደስተኝ። ብዙ በቃ እኔ እንጃ ብቻ እናቶች ላይ በወሊድ ሰዓት ህጻን ይሞታል፣ መንገድ ላይ ትወልዳለች፣ ሳትደርስ የደም መፍሰስ የሆነ ነገር በቃ አሳቃቂ ነገር ነበር የነበረው። በጣም የሚያስጠላ አልፈን እስከ ጦራ ድረስ እንሄድ ነበር። ወራቤ ሆስፒታል በጣም ያገለግለን ነበር። እዛ እስክንደርስ ድረስ ደግሞ የሚሞተው ህጻናቱ ምትወልድ እናት ምትሰቃየው በጣም የሚያስጠላ ጊዜ ነበረ። ያ ሁሉ ተቀርፎ ደግሞ እኔ ዛሬ ሆስፒታሉ እንዳለ ጭምር ነው አይምሮ የሚያስበው ማለት ነው። እንደ ማረቆ ህዝብም ሆነ እዚህ አካባቢ ተወላጅ በነበረው ችግር በሚያጋጥመው አደጋ ዛሬ ሆስፒታል ጅማሮ አይደለም እንደም አለቀ ብሎ ነው የሚያስበው። ገና ጅማሮ በመኖር ራሱ ማለት ነው። ምክንያቱም ከዚህ በፊት በነበረው ችግር የተነሳ ማለት ነው። ከዚህ በፊት ወላድ እናት በጣም ቸገር ነበር። ሆስፒታል አንዴ ቡታጀራ አንዴ ዘዋ ይባል ነበር፣ አንዴ ወራቤ ይባል ነበር። እዛ ጋር ደግሞ ከዚህ መንገድ ላይ ደም እየፈሰሰ የሚሞት አለ፣ የሚደርሰው ይደርሳል። እዚህ አጠገብ ላይ ሲኖር ደግሞ የተለያየ ነገር ደስታችን ነው። ደግሞ የሁሉም አስተዋጽኦ ነው ይሄ እና ሁሉም ብዙ ማህበረሰቡ ደግሞ እንዳይሰራም የሚቀናቀን ማህበረሰብ ብዙ ነበር። ህዝቡም አመራሩም አንድ በመሆን ሰላም በመፍጠር አሁን ውጤት አግኝቷል። የተጀመረው ግንባታ ተጠናቆ ለአገልግሎት እስኪበቃ ድረስ በገንዘብና በጉልበት የሚያስፈልገውን ድጋፍ አጠናክረው እንደሚቀጥሉ ተናግረዋል። ይሄ ንቅናቄ የማብሰሪያ ቀን እስከሚጀመር ድረስ ህብረተሰቡ በየቀበሌው ሰፋ የተደረገ ውይይቶች ተደርገዋል። በዚህ ሆስፒታል ምክንያት በነፍስ ወከፍ አንዱ አርሶ አደር የአንድ ኩንታል ስንዴ ትንሹ ምንም የሌለው እንኳን አርሶ አደር አንድ ኩንታል ስንዴ ሽጬ እሰጣለሁ፣ የቀን ሰራተኛ ቀን የሰራውበትን ብር ግማሹን አካፍላለሁ ለሆስፒታል ከሆነ እያሉ ነበር ስሜታቸውን በየነበርንበት ቀበሌ ላይ ይሄንን ነገሮች እንትን ስንል በደንብ አድርገው ነው ሀሳብ እየሰጡ ያለው። የሀገር ተወላጅም በውጭም ያሉ በሀገር ውስጥም ያሉ አጎራባች ወረዳዎችም አሉ። እነሱም አንድ ላይ በቅንጅት በመሆን ይሄንን ድጋፍ ለመስጠት በጣም በዝግጁት ላይ ናቸው ያሉትም። እነሱም እየደገፉን ነው። እኛም ድጋፋችን ህዝቡ ተወላጁ እዚሁ ያለውም ከዚሁ ከማረቆ ልዩ ወረዳ ውጭ ያለው የማረቆ ብሔረሰብ ተወላጆች በቁጭት እየተጠበቀ ያለ የሆስፒታል የማስጀመር መርሃ ግብር ነው ዛሬ የተካሄደው። ምክንያቱም እናቶች በጣም እየተቸገሩ ያሉበት፣ ህጻናት በጣም እየተቸገሩበት ያሉበት የህክምና ከቨሬጁን እንኳን ብናይ እንደ ማዕከላዊ ኢትዮጵያ እንኳን የማረቆ ልዩ ወረዳ ከቨሬጅ በጣም ዝቅ ያለ መሆኑ አንዱ የሆስፒታል አገልግሎት እዚህ አካባቢ ላይ ባለመኖሩ ነው። ስለዚህ ከዚህ አንጻር ተወላጁ በትልቅ ደስታ በትልቅ እርካታ ነው ይሄን የማስጀመሪያ ፕሮግራም ነው ያየው። ህዝቡ እንዳየው በነቂስ ወጥቷል። ሁሉም እርግጠኛ ነኝ ሁሉም በእንትን ይሳተፋል ብዬ እገምታለሁ። ማለት እኛም ከአዲስ አበባ ነው የመጣ ነው ለዚሁ ጉዳይ ብለን ለዛ የተሻለ መነቃቃት አለ ህዝቡ ላይ። ህብረተሰቡም በጣም ውስጡ በወኔው የተነሳ በቃ ገበሬውም አርሶ አደሩም ምኑም አጠቃላይ ሊሰራ ነው የሚፈልገው። በጉልበት ሁሉ አይደለም በእጅ መስጠት በጉልበት ሊረዳ ነው። 24 ሰዓት መገኘት አለብን ነው የሚለው እዚህ ቦታ ላይ ማለት ነው። እና ከሰላምም አንጻር ሰላሙ ተፈጥሮ አንተ ለልማት መድረስ ራሱ ትልቅ ነገር ነው። እናቶችኛ በጉልበትም በስራም በምንም እንረዳለን። 24 ሰዓት ውሏችን እዚህ እናደርገዋለን ነው የምንለው የነበረውን ነገር ስናይ ማለት ነው። እስካሁን ድረስ ቡጡ እየተነሳሰን ነው፣ ግን እሱም በቂም አይደለም።
በቂም አይደለም። አሁን እኔ በራሴ እንኳን ለግሌ እንደው እኔም አላወጣውም ነው የምለው። በህዝቡን አሁንም እንትን ብለን እቺን ሆስፒታል በእግር እናቆማለን ብዬ ነው እኔ በጣም እንትን የምለው። ለምን ደስ ያልቻልኩ የገራድ ቢመዱ አጠቃላይ ሆስፒታል ግንባታን በተመለከተ የተሟላ የጤና አገልግሎት የሚሰጥበት ክፍሎችን ያካተተና ይህም ከዚህ ቀደም በአካባቢው ማህበረሰብ ላይ ሲደርስ የነበረውን የጤና ችግር መቅረፍ የሚችል እንደሆነ የፕሮጀክቱ ጽህፈት ቤት ማኔጂንግ ዳይሬክተር ዶክተር ትዕግስቱ ልጃ ገልጸዋል። የፕሮጀክት ግንባታው በህዝብ ተሳትፎ በዋናነት ለማስገንባት የተጀመረ ነው። አሁን ቅድም እንዳያችሁት ያው ክቡር ፕሬዝዳንት እንደሻው ጣሰው ይሄንን ግንባታ አንድ ላይ ከጎናችን ሆነው ለማስገንባት ቃል ገብተዋል። ነገር ግን ማህበረሰቡ ይሄንን ግንባታ ለማስጀመር የመንግስት ሰራተኛው የአንድ ወር ሙሉ ደሞዙን ሰጥቷል። የአርሶ አደሩ ደግሞ በነፍስ ወከፍ አንድ ኩንታል ወደ ገንዘብ ሲቀየር ወደ 4500 ብር እያንዳንዱ አርሶ አደር ሰጥቷል። እየሰጠም ያለበት ሁኔታ ነው ያለው። ነጋዴው ማህበረሰብ ወደ 45 ሚሊዮን ለመስጠት ቃል ገብቷል። እየሰጡም ያሉ አሉ። በዚህ መሰረት ያው ወደ 200 ሚሊዮን የመጀመሪያ ፌዝ 200 ሚሊዮን የሚፈጅ ሆስፒታል ነው። ይሄ የመጀመሪያ ፌዝ የሚባለው የያዟቸው እንትኖች ክፍሎች ያው ድንገተኛ ክፍል፣ የተኝቶ መታከሚያ ክፍል የሚባሉት ሰርጂካል ዋርድ፣ ሜዲካል ዋርድ፣ እንደዚህም የእናቶችና የህፃናት ተኝቶ መታከሚያ ክፍሎች አሉ። የኦፕሬሽን ክፍል አለ። እንደዚህም ደግሞ የላቦራቶሪ ክፍሎች አሉ። እነዚህ መጀመሪያ ፌዝ ናቸው። እነዚህ ፌዞች ካለቀ በኋላ በአስቸኳይ ወደ ስራ ማህበረሰቡ የጤናውን ችግር የሚቀርፍበትና እንዲታከም ለማድረግ የሚያስችሉ ናቸው ማለት ነው። ከዛ ውጪ ግን ሁለተኛው ፌዝ ላይ የኤችአይቪ ፔሸንቶች የኤችአይቪ ቫይረስ ተጠቂ የሆኑ ፔሸንቶች የሚታከሙበት እንደዚሁም ደግሞ የቲቪ በሽተኞች የአእምሮ ህመምተኞች የሆኑ የሚታከሙበት እንደ እቅድ የተያዘ አለ። እጅግ በጣም ግዙፍ አጠቃላይ ሆስፒታል ነው ማለት ነው። በማዕከላዊ ኢትዮጵያ ክልል ማረቆ ልዩ ወረዳ የገራድ ቢመዱ አጠቃላይ ሆስፒታል ግንባታ ማስጀመሪያ ላይ ያዘጋጀነውን ፕሮግራም ነበር የተከታተላችሁት። ከቀሪ የሀዲያ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ እንዲሆንላችሁ ተመኘን። ሰላም።